ሚያዝያ 15 1912 ዓለም የታሪክ መጽሐፍትን የዘጋችበት ቀን 1500 ንጹሃን ዜጎች በኦቂያኖስ ጥልቀት ውስጥ ሰምጠው የቀሩበት አሳዛኝ ምሽት ነበር። ነገር ግን ላለፉት 114 ዓመታት የሰማችሁት ታሪክ በሙሉ ውሸት ቢሆንስ? ታይታኒክ አልሰመጠችም ብላችሁ ታምኑኛላችሁ? ይህ ቪዲዮ ዝም ብሎ ተራ ወሬ አይደለም። በመረጃዎች በሰነዶችና በባህር ስር በተገኙ ግኝቶች የተደገፈ ትልቅ ሴራ ነው። ዛሬ ለገንዘብ ተብሎ የተሰራውን ትልቁን የማታለል ድራማ ደረጃ በደረጃ እናያለን። ታሪኩ የሚጀምረው በ1990ዎቹ መጀመሪያ ላይ ነው። ዋይት ስታር ላይን የተባለው ግዙፍ ኩባንያ በዓለም ላይ ተወዳዳሪ የሌላቸውን 3 መርከቦች ለመገንባት አቅዶ ነበር። ኦሎምፒክ፣ ታይታኒክ እና ጊጋኒክ። በኋላ ስሟ ተቀይሮ ብሪታኒክ ተብላለች። እነዚህ መርከቦች መንትያ ነበሩ። ዲዛይናቸው፣ ቁመታቸውና ውስጣዊ አወቃቀራቸው ፍጹም ተመሳሳይ ነበር። ኦሎምፒክ ከታይታኒክ 1 ዓመት ቀድማ ስራ ጀመረች። ነገር ግን በሁለተኛው ጉዞዋ ላይ ኤችኤምኤስ ሃውክ ከተባለ የብሪታንያ የጦር መርከብ ጋር ተጋጨች። አደጋው በጣም አስከፊ ነበር። የመርከቧ የብረት አካል ተቀደደ፣ የውስጥ ማሽኖቿም ተበላሹ። ይህ አደጋ ለኩባንያው የሞት ደውል ነበር። በወቅቱ ኩባንያው በከፍተኛ የገንዘብ እጥረት ነበረበት። ኢንሹራንሱ ደግሞ ጥፋቱ የኦሎምፒክ መርከብ ሰራተኞች ነው በማለት ካሳ ለመክፈል ፈቃደኛ ሳይሆን ቀረ። ኦሎምፒክን ለመጠገን የሚወጣው ወጪ ኩባንያው ሊያስፈልገው የሚችል ደረጃ ላይ ደረሰ። እዚህ ጋር ባለሀብቶቹ አንድ ነገር ማድረግ ነበረባቸው፣ ወይ መክሰር ወይም ደግሞ አንድ መላ መፈለግ። እዚህ ጋር ነው በሰው ልጅ ታሪክ ውስጥ ታይቶ የማይታወቅ ስዋፕ ወይም የመለዋወጥ ሴራ የተጠነሰሰው። ኦሎምፒክ ተሰባብራ ቢልፋስት ወደሚገኘው የመርከብ ማምረቻ ተመለሰች። በዛው ወቅት ታይታኒክ እና ግንባታው አልተጠናቀቀም ነበር። ሁለቱ መርከቦች ለሳምንታት ጎን ለጎን ቆሙ። ሚስጥሩም እዚህ ጋር ተቀረበ። ሴራው እንዲህ ነበረ። የተሰባበረችውን ኦሎምፒክ ስሟን ቀይረው ታይታኒክ አሏት። አዲሷን ታይታኒክ ደግሞ ኦሎምፒክ ብሎ ሰየሟት። ይህንን ለማድረግ ብዙ ድጋም አላስፈለጋቸውም። ስማቸውን የተጻፈባቸውን የነፍስ አድን ጀልባዎች፣ የወለል ምንጣፎችና ታይታኒክ የሚለውን ስም የያዙ ትናንሽ ቁሳቁሶች ብቻ መለወጥ በቂ ነበር። ሚያዝያ 10 1912 ዓመተ ምህረት ታይታኒክ ብላ የጠራቻት መርከብ ጉዞዋን ስትጀምር በውስጡ የነበሩት ጥቂት መኮንኖች ብቻ እውነቱን ያውቁ ነበር። የሰመጠችው መርከብ አዲሷ ታይታኒክ ሳትሆን ያረጀችውና የተሰባበረችው ኦሎምፒክ ነበረች። ዓላማቸው መርከቧን ባህር ላይ አስጥሞ የኢንሹራንስ ካሳውን መብላት ነበር። ይሄ ግምት ብቻ አይደለም። ማስረጃዎቹን አንድ ባንድ እናያቸው። የመጀመሪያው ማስረጃ የመስኮቶቹ ቁጥር ነው። ታይታኒክ ስትገነባ 14 መስኮቶች እንዲኖራት ተደርጎ ነበር። ኦሎምፒክ ግን 16 መስኮቶች ነበሯት። በሚገርም ሁኔታ በጉዞው ቀን ፎቶ የተነሳችው ታይታኒክ በትክክል 16 መስኮቶች ነበሯት። የትኛው መርከብ እንደነበረች አያጠራጥርም። ሁለተኛ ደግሞ የባለ ሀብቶቹ ነገር ነው። የዋይት ስታር ላይን ባለቤት ጂፒ ሞርጋን በጉዞው ቀን የመጨረሻ ደቂቃ ላይ ታምሜያለሁ ብሎ ቀረ። የሚያስገርመው ግን ከመርከቧ መነሳት ጥቂት ሰዓታት በፊት 7 በጣም ውድ የሆኑ የነሐስ ቅርጻ ቅርጾቻቸውን ከመርከቧ አስወጥተዋል። መርከቧ ልትሰምጥ እንደሆነ ቀድመው ያውቁ ነበር ማለት ነው። ሶስተኛውና በጣም የሚያስገርመው ደግሞ ሚስጥራዊ ነፍስ አድን መርከብ ኤስኤስ ካሊፎርኒያን የተባለች መርከብ በዛ ምሽት በአቅራቢያው ነበረች። ምንም ተሳፋሪ አልነበራትም። ይዛ የነበረው 3000 የሱፍ ብርድ ልብሶችና መጠጥ ብቻ ነበረ። በውቅያኖሱ መሃል ሞተሯን አጥፍታ ትጠብቅ ነበረ። ለምን? ሰሚታቸውን ሳይሆን መርከቧ ስትሰምጥ ሰዎችን ለማዳን ቀድማ የተላከች ሴፍቲ መርከብ ስለነበረች ነው። ከዓመታት በኋላ በ1985 የሮበርት ባርላንድ ቡድን የመርከቧን ፍርስራሽ በባህር ስር አገኘው። እዚህ ጋር ነው ታሪክን የሚቀየረው ትልቁ ማስረጃ የተገኘው። የመርከቧን ጎን ሲመረምሩ ታይታኒክ የሚለው ስለ የተቀረጸበት የብረት ወረቀት በከፊል ተላቆ ተገኘ። ከስሙ ስር በብረቱ ላይ በቋሚነት የተቀረጸው የተገኙት ፊደላት ኤም እና ፒ ነበሩ። ታይታኒክ በሚለው ስም ውስጥ ደግሞ እነዚህ ፊደላት የሉ። ነገር ግን ኦሎምፒክ በሚለው ስም ውስጥ አሉ። ይህ ማለት በባህር ስር ያለው ፍርስራሽ የማን እንደሆነ የፀሐይ ያህል ግልጽ ሆኗል ማለት ነው። ሌላው አስደንጋጭ ነጥብ ደግሞ የመርከቧ ፕሮፕሌየር ነው። የታይታኒክ መለያ ቁጥር 401 ሲሆን የኦሎምፒክ ደግሞ 400 ነበር። በባህር ስር በተገኘው ፕሮፕሌየር ላይ ያለው ቁጥር ግን 400 ነው። አሁንም ቢሆን የሰመጠችው ኦሎምፒክ መሆኗን የሚያሳይ ሌላ ምስክር። እንግዲህ እንደተነተንኩላችሁ የታይታኒክ መስመጥ አጋጣሚ ሳይሆን ለገንዘብና ኢንሹራንስ ተብሎ የተሰራ ትልቅ ወንጀል ሊሆን እንደሚችል ብዙ ማስረጃዎች አሉ። በወቅቱ የነበሩት ቢሊዮነሮች የራሳቸውን ጥቅም ለማስከበር 1500 ንጹሃን ዜጎችን መስዋዕት አድርገዋል። ይህ ታሪክ ለረጅም ጊዜ በሚስጥር የተያዘ ቢሆንም
እውነታው ግን በቀላሉ የሚደበቅ አይደለም። እናንተስ ምን ታስባላችሁ? ይህ ታሪክ ስህተት ነው ወይስ በረቀቀ መንገድ የተሰራ የማጭበርበር ሴራ? ሐሳባችሁን ኮሜንት ላይ አጋሩኝ። ቪዲዮን ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። ለቻናሌ አዲስ ከሆናችሁ ደግሞ እንደዚህ አይነት አስገራሚና ሚስጥራዊ ታሪክ ቪዲዮዎችን ለማግኘት ሰብስክራይብ አድርጉ። በቀጣይ ቪዲዮ ሌላ እጅግ አስደንጋጭ ታሪክ ይዤላችሁ እመለሳለሁ። እስከዛ ሰላም ቆዩ።